ራሳችንን መጠበቅ ምንችለው? ከጅንና ከሲህር ለመከላከል ትክክለኛው መንገድ ምንድነው? እስኪ ከሱናና ትክክለኛ ከሆነ የኢስላም ትምህርት አንፃር እንዴት እንደሆነ ንገረን። የመጀመሪያውና ዋናው መከላከያችን የዕለት ተዕለት ተስካሮቻችንን አጥብቆ መያዝ ነው። በማንኛውም ጉዳያችን በአላህ ሱብሓነሁ ወተዓላ ላይ ብቻ መመካት ነው። አላህ ካልፈቀደ በቀር ማንም ሊጎዳንም ሆነ ሊጠቅመን እንደማይችል ማወቅ ነው። ከአላህ ጋር ስንገናኝና ግንኙነታችንን ስናጠነክር በአላህ ጥበቃ ስር እንደምንሆን ማወቅ ነው። ሁወል ሐፊዝ፣ ከእርሱ ውጪ ሌላ ጠባቂ የለምና። እናም አላህ እንዲደርስብን የወሰነው ፈተና ከሆነ ደግሞ ፈተናውን በሰብር ማለፍ ይኖርብናል። አስቡት፣ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በላይ ለአላህ የቀረበና ሃይማኖተኛ ሰው የለም። ግን እሳቸውም ቢሆኑ በዚህ ተፈትነዋል። እሱን ማወቅ አለብን። እኛ ደግሞ በጣም ቀላል የሆኑ አዝካሮች አሉን። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ከቤቱ ሲወጣ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ያለ ሰው መላኢኮች ተመርተሃል፣ ለጉዳይህ ተበቅተሃል፣ ተጠብቀሃልም ይላሉ። ሸይጣኖችም ከእርሱ ይርቃሉ። እንዲህ ያለን ሰውን እንዴት ልታጠቃው ትችላለህ ይባባላሉ። መጸዳጃ ቤት ስንገባ ደግሞ አላሁመ ኢኒ አዑዙ ቢከ ሚነል ኹብሲ ወል ኸባኢስ ማለት አለብን። አንድ ጊዜ አንዲት እህት ላይ ሩቅያ እየቀራው ነበር። ሽንት ቤት ውስጥ በጣም ብዙ ትዘፍን ነበር። ስቀራባት በሷ ላይ የነበረው ጅን እድሜው 180 ዓመት ነበር። ጅንስ lived that old. ለጅን 180 ዓመት ማለት ለኛ ገና 18 ዓመት እንደማለት ነው። በጣም ልጅ ነው። ሱብሃንአላህ። እና በጣም ያሰቃያት ነበር። እናም ለምን ያስካት ብዬ ጠየቅኩት። ሁል ጊዜ ሽንት ቤት ስትገባ ዱዓውን አትልም፣ ደግሞ ብዙ ትዘፍናለች አለኝ። ምን እንዳደረገ ታውቃላችሁ? የሻወር መጋረጃው ተዘግቶ ነበር። ውስጥ ገባ። ከዚያ ሻምፖዋ ወደቀ። ልክ ሻምፖ ሲወድቅ ደንግጣ ራሷን ሳተች። ስትወድቅ እሱ ላይ ወደቀች። ስለዚህ እሱ ላይ ስለወደቀች የተበቀላት ነው የነበረው። ስለ ጅኖች ስናወራ አንድ ማንሳት ያለብን ነገር ጅኖች በጣም መሀይም ናቸው። 80% የሚሆኑት ጅኖች በትምህርት ደረጃ ብንገልጸው አስተሳሰባቸው ከኤሌመንተሪ የማይበልጥ ነው። ስለዚህ አንድ ነገር